ፀጉራችሁ እየተሰባበረ እየደረቀ በቃ እየረገፈ የሚያስቸግራችሁ ከሆነ እንደገና የፀጉር ማሳከክ ፎሮፎር ካለባችሁ ይሄ ውህድ በቃ በጣም ተአምረኛ ውህድ ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉት። ከፀጉር ማስኩ በኋላ ደግሞ ቆዳን ዲቶክስ የሚያደርግ በሚኒራል በጣም ሪች የሆነ ውህድ አሳያችኋለሁ። እስከ መጨረሻው ተከታተሉ። ሺያ በተር፣ ኮኮ በተር፣ አሎቬራ፣ አምላ፣ እነዚህ ናቸው ኢንግሪዲየንቶቻችን ማለት ነው። አምላ በቫይታሚን ሲ፣ በአይረን፣ በካሮቲን፣ በጋሊክ አሲድ የበለጸገ ሲሆን ለፀጉራችን እድገት፣ ለፀጉራችን መፋፋት በጣም ትልቅ አስተዋጽኦ ያደርጋል። ሁለተኛ ውህዳችን ላይ የምናገኘው ደግሞ አሎቬራ ነው። አሎቬራ እንደምታውቁት በቫይታሚን ኤ፣ ሲ እና ኢ የበለጸገ ነው። አሎቬራ ፀጉራችንን ለስላሳ እና ሞይስቸራይዝድ ያደርገዋል። በተለይም ደግሞ ፎሮፎር ላለብን ሰዎች ፎሮፎርን ስለሚያጠባ ብንጠቀመው በጣም ይረዳናል ማለት ነው። ሶስተኛ ውህዳችን ላይ የምናገኘው ደግሞ ካካዋ በተር። የካካዋ በተር ፀጉራችንን ሞይስቸራይዝ ያደርጋል። እንደገና ደግሞ ወደ ራስ ቅላችን የደም ፍሎ እንዲጨምር ስለሚያደርግ ምግብ ማለት ነው፣ ለፀጉራችን ምግብ ስለሚሰጠው ፀጉራችን መሳሳት፣ መነቃቀል ነገር አይኖርም፣ ከሱ ይከላከልልናል። በዛ ላይ ደግሞ ፀጉር ከስሩ ወፍራምና ብዙ ሆኖ እንዲያድግ ይረዳናል። የመጨረሻው ውህዳችን ላይ ያለው ሺያ በተር ነው። ሺያ በተር ከፀጉራችን ሞይስቸራይዝ ከማድረጉ ባሻገር ከፀሐይ ጨረር፣ ከከፍተኛ ሙቀት ፀጉራችን ዳሜጅ እንዳይሆን ይከላከልልናል ማለት ነው። ፀጉራችሁ እንደዚህ እያካፈላችሁ በደንብ ከስሩ ሁሉ ቦታ እያዳረሳችሁ መቀባት ነው። ሽታውን ግን መስማም ልነግራችሁ አልችልም፣ እንዴት ደስ እንደሚል ቸኮሌት ቸኮሌት ነው የሚለው። በደንብ ቀብታችሁ በላስኬት ስር አድርጋችሁ ከ2 እስከ 3 ሰዓት ማቆየት ነው። አሁን በመቀጠል የማሳያችሁ ራስል ክሌይ ይባላል። የፊት ዲቶክስ ማስክ ነው። ይሄ ፕሮዳክት የሚመጣው ከአትላስ ተራራ ከሞሮኮ ነው። በተፈጥሮ የሚገኝ በጣም በሚኒራሎች የበለጸገ ፀጉራችንን፣ ቆዳችንን፣ ሙሉ ሰውነታችንን ዲቶክስ ለማድረግ የምንጠቀምበት ነው። ሶስት ሰዓት አቆይቼው ታጠብኩት። እዩት። አሁን ቅባት ተቀብቼ የመጣው ነው የሚመስለው፣ ግን ቅባቱ አይደለም፣ ይሄ ማስኩ ነው። በጣም ነው ፀጉሬን ሞይስቸራይዝ ያደረገው። ሻይን ያደርጋል ራሱ፣ አያችሁት አይደለም? በጣም ምርጥ ማስክ ነው። ፊቴ ራሱ እንዴት ጥርት እንዳለ እዩት። በጣም አሪፍ ፕሮዳክት ነው። ያው እንደተለመደው ካስተር ኦይል ፊቴን እቀባለሁ ሁልጊዜ ማታ ማታ። ካስተር ኦይል ናቹራል ቦቶክስ ነው ይሉታል። ምክንያቱም ፊታችን ላይ የተሸበሸበ ነገር ያጠፋል፣ ሪንክል ያጠፋል እና በጣም አሪፍ ነው ካስተር ኦይል። ካስተር ኦይል እንኳን ባትጠቀሙ ማንኛውም ሞይስቸራይዘር የምትጠቀሙት ነገር ካለ ይሄ ራስል ክሌም ከተጠቀማችሁ በኋላ ፊታችሁን በደንብ ሞይስቸራይዝ አድርጉ። በተረፈ ፀጉሬን ራሱ በጣም ወድጄዋለሁ። እንግዲህ ቤታችሁ ሞክሩት። ሊንኩን የገዛሁበትን ሊንክ ልክላችኋለሁ እዚህ ዲስክሪፕሽኑ ላይ። በተረፈ ቻው።